ምስጉን ማለት ነው። ኦኬ የተወደደ ማለት ነው። ብፁዕ ትሆናለህ፣ ምስጉን ትሆናለህ ማለት ነው። ማን ነው የሚያመሰግን? ራሱ እግዚአብሔር። ከዛ ደግሞ ብፁዕ ብቻ መባል አይደለም፣ በጻድቃን ትንሣኤ ይመለስልሃል። አይሹ ሁለት ነገር እናገኛለን ማለት ነው። አንደኛ ብፁዕ እንሰኛለን፣ ምስጉኖች እንሰኛለን። ሁለተኛ ግን እንሰኛለን በጻድቃን ትንሣኤ። ምን ማለት ነው? በጻድቃን ትንሣኤ ይመለስላቸዋል። ምን ማለት ነው? በጻድቃን ትንሣኤ ይመለስላቸዋል። አንዳንድ ሰዎች ነዳያንን መርዳት፣ ድሆችን መርዳት ምድር ላይ ብቻ የሚቀር ይመስላቸዋል። ነው ላይ ድረስ ይከተለናል። በጻድቃን ትንሣኤ ማለት ጌታ ክርስቶስ ኢየሱስ ሲመጣ እናንተ ብሩካን ተነሱ ብሎ በእርሱ ያመኑትን እናንተ ብሩካን ኑ የሚለውን የሕይወትን ቃል ሲያሰማቸው የዛን ሰዓት ዋጋችሁን ይሰጣቸዋል ነው ጌታ እያለ ያለው። በጻድቃን ትንሣኤ ይመለስልሃልና። ይሄ የኛ የኦርቶዶክሳውያን ሕይወት ነው። በጻድቃን ትንሣኤ ይመለስልሃል። አይ ቲንክ ወዲ ሀሬስ የሚል ሰው በጣም የኮመንት ላይ ይጨነቃል። አስገቢውና እስቲ ወይ ሀሳቡን ይስጥ። ለምን በኮመንት መከራ ያለ እዚህ ያላችሁ ለዚህ ንግግር ጋር መልስ መስጠት የምትፈልጉ ካላችሁ ይግባና። እሺ እግዚአብሔር ይስጥልን ስለመጡ ወደዚህ ስፍራ። አረ ወንድም ነኝ እኔ አባት አይደለሁም ወንድም። እኛ መንፈሳዊ ጨዋታ አልነበረም የያዝነው። ያው ብዙ ጊዜ ግን የእግዚአብሔር ቃል እዚህ እንነጋገራለን። ጥሩ በጣም ምንድነው ስናወራ የነበረው ጎፈንድሚ ስለሚባለው ነገር። ምን አልከኝ? ይቅርታ አም ሶሪ። ምን ስለሚባለው ነው ያልከኝ? ጎፈንድሚ የሚባለውን። ጎፈንድሚ። እሺ እሺ። እዛ ላይ ለውጭ ላሉ ኢትዮጵያኖች መስጠት አያስፈልግም፣ ቀብጠው ስለሆነ ስላልሰሩ ነው ጎፈንድሚ የሚለምኑት እና መስጠት ያለብን እዚህ ኢትዮጵያ ላሉት ነው እንጂ ውጭ ያሉት መስራት ይችሉ ነበረ ምናምን የሚል ወሬ ላይ ተጀምሮ ነው አሁን የደረስንበት። እርስዎ መቶ ኤክስፕሌን ወዳረጉበት ነገር የደረስ ነው ማለት ነው። እኔ በበኩሌ ምንድነው ማምነው አባቴ በመስጠት እንደማይጸደቅ አምናለሁ። በመስጠት ምንድነው ወደ ሄቨን መሄድ እንደማይሰማያስበው። ለምንድን መሰለ? እኛ በክርስቶስ በኢየሱስ ክርስቶስ በተሰራልን ታላቅ ስራ መዳንን አግኝተናል። ስለ ዳንን ግን መልካም ነገሮችን እንሰጣለን፣ እናረጋለን። በመስጠት መዳንን አናመጣም። ስለ ዳንን ግን ከኛ የመንፈስ ቅዱስ ፍሬ ስለሆነ በመልካም ስራችን እንገለጻለን ብለን እኔ አስባለሁ። በግሌ እንደዛ ነው የማስበው። ብዙ ጥያቄ ልጠይቅህና ቅድም ወንድሜ በደንብ አስተውለ ከሆነ ስናገር ለምሳሌ በጣም ብዙ የእርዳታ ድርጅቶች አሉ አይደል? ብዙ የእርዳታ ድርጅቶች አሉ። የእርዳታ ድርጅቶች ስለረዱ ብቻ ቅድም አይድኑም ብያለሁ አይደል? በክርስቶስ ሆኖ የሚደረገው ግን ለህይወት ይሆናል። ለምሳሌ አሁን ያነበብኩት ላይ ቁጥር 14 ላይ ብፁዕ ትሆናለህ ካለ በኋላ በጻድቃን ትንሣኤ ይመለስልሃል ይላል። በጻድቃን ትንሣኤ የሚመለስልህ ምንድን ነው? አሁን ድሆችን ብታበላ፣ ጉንዱሾችን ብታበላ፣ አንካሶችንም እጉሮችንም ወደ ቤት ጠርተህ ብታበላ ይላል። አንደኛ ብፁዕ ትሆናለህ ይላል ይሄን በማድረግህ። ሁለተኛ ደግሞ በጻድቃን ትንሣኤ ይመለስልሃል። የጻድቃን ትንሣኤ የተባለው ቀን መቼ ነው? እሺ በእርሶ አንተ ቀጥለው፣ አንተ ጨርሰው። ችግር የለውም። ጥያቄ ያላችሁ ካሉማ ዝም ብሎ ከማይሆን አይ ቲንክ ራያ ወይም ወዲ ገብተዋል መሰለኝ። አንዳችሁ ጋር ላውራ። ሰላም ናችሁ? እንዴት ናችሁ? መዝሙር ያሬድ እንዴት ነህ? እግዚአብሔር ይመስገን ሰላም ብያለሁ። በዚህ ሰላም ጥሩ ነው ማለት እንደዚህ ማስተማርህ አልቃወምም። ግን እኔ ምንድነው አሁን ስጽፈው የነበረው ስለ መዳን የሚለው ነገር በመስጠት ወይ ደግሞ ችግር ያለባቸው ሰዎች ድሃ የሆኑ ጉንድሾች እንደዚህ በማብላት ጥሩ ነው። የሌላቸው ሰው ለሌላው ሰው መስጠት ማድረግ ያለውን ነገሮች ጥሩ ነው። ካለህን ያው አካፍለህ ብትበላ፣ አካፍለህ ብትሰጥ፣ ብታበላ፣ ብታለብስ፣ የታረዘውን የታሰረውን ሄደ ብትጠይቅ ይህ መጽሐፍ ቅዱሳዊ የሆነ ነገር ነው። ትክክል ነው። በዚህ እኔ አልቃወምም። ግን
ምንድነው ስላደረክ ስላበላህ ስላጠጣህ ስላለበስካቸው ጉንድሾችንም ጠርተህ ስላበላህ ትድናለህ የሚለው ነገር ግን መጽሐፍ ቅዱስ አይናገርም ነው የኔ ምክንያቱ ያን የምታደርገው አንተ ከዳንክ በኋላ ድነህ ስታበላ ድነህ ስታጠጣና ስታለብስ ይሄ ተጨማሪ የሆነ ነገር ስጦታ ነው ምክንያቱም በጻድቃን ጊዜ ወይም ደግሞ ጻድቃን በሚነሱበት ጊዜ በስተመጨረሻ ላይ ይመለስልሃል የሚለው መጽሐፍ ቅዱስ የሚናገረው የድህነት ነገር ሳይሆን የሚመለስልህ ያደረከውን ነገር በሰራው ቁጥር ያው እንግዲህ የምትሸለመው ነገር አለ ሽልማት ይኖረዋል ማለት ነው አንድ ሰው ለምሳሌ ሽልማት ያለው ወደ አንድ ቀስ እያልክ አስረዳኝ አሁን ምንድነው የሚለው ለምሳሌ የሚመልሱ ብድራት የላቸውምና ብፁዕ ትሆናለህ ይላል ብፁዕ ትሆናለህ ማለት ነው ብፁዕ ማለት አሁን እኔ ቆይ ላንብብልህ እዚህ ላይ ባጭሩ ንገርህና ስለ ድህነት ንገርህና እዚህ ላይ በዮሐንስ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት ይኖረዋል እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለሙን እንዲሁ ወደዋል እናይልና 17 ላይ ወርዶ ዓለምን በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ በሚያምን አይፈረድበትም በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁንም ተፈርዶበታል ይላል በሕይወት እያለ በክርስቶስ ኢየሱስ ስም ያላመነ ሰው ሁሉ በፍርድ ስር እንዳለ መጽሐፍ ቅዱስ ይናገራል ማለት ነው ስለዚህ that means መዳን የሚገኘው በክርስቶስ ኢየሱስ በማመን ብቻ እንደሆነ መጽሐፍ ቅዱስ ይናገራል እዚህ ላይ ነው ፍርዱ ላይ ያለው ሰማይ ላይ ስለሄድክ ወይ ደግሞ በነጭ ዙፋን ላይ ወይ ደግሞ በስተመጨረሻ ላይ ሳይሆን ሰው በክርስቶስ ኢየሱስ ያላመነ ማናቸውንም አይነት ሰው ይሁን በእርሱ ያላመኑ ሰዎች በፍርድ ስር እንዳሉ ነው የሚናገረው መጽሐፍ ቅዱስ ያንን የመጨረሻው ፍርድ ነው ከዚህ ዓለም ተለይተን ስንሄድ የሚያጋጥመን ከዚህ ዓለም ተለይተን ስንሄድ የሚያጋጥመን ምንድነው በስተመጨረሻ ላይ የሚሆነው እንግዲህ ጻድቃን የሚነሱ ኃጢአንም የሚነሱ ያው የመጨረሻውን ፍርድ ማለት ነው ስለዚህ እዚህ ላይ አድርገናው ይሄድነው ነው እንግዲህ እዛ ላይ ፍርድ የምናገኘው በጣም ጥያቄን አድሬስ አላረክልኝም ጥያቄ ድሆችን ብታበላ ጉንዱሾችን ብታበላ አንካሶችንም ጉሮችንም ወደ ቤት ጠርተህ ብታበላ አንደኛ ብፁዕ ትሆናለህ ይላል ሁለተኛ ደግሞ በጻድቃን ትንሣኤ ይመለስልሃል ይላል ብፁዕ ትሆናለህ ማለት ነው ብፁዕ ትሆናለህ ማለት ምንድነው ለዳነ ሰው አንድ ሰው በክርስቶስ ኢየሱስ አምኖ ጽድቁን ያገኘ ሰው እንግዲህ የሚጨመርልህ ነገሮች አሉ አልኩህ እኮ እኔ የሚጨመርልህ ነገሮች አሉ ላደረከው ነገር ብፁዕ ትሆናለህ ነገር ይሄ የት ነው ብጽና ማለት ለምታደርገው ነገር የሚጨመርልህ ሽልማት ማለት ነው ብፁዕ ማለት ሽልማት ማለት ነው አዎ ሽልማት ነው ሌላ ምንም የለውም መግባት ይችላል በየተራው አንዴ ሁለቱ እንትን በሉና በየተራው አንዴ ጎድጋል ጨርስና ወደ ራያ መጣ መልሱ እኮ በቃ እንትን ይጨመርልኛል ነው የወዲ ይጨመርልናል እንጂ በቃ አለቀ እሱ የመለሰው ይሄ ነው ስለዚህ ሌላ ምንም እንትን የሚለው ነገር የለም ያንተ ብፁዕ የሚለው ትርጉም ነው አንተ እንትን ያለህና ብፁዕ የሚለው ፐርፌክሽንን የሚያሳይ ነውና ወደዛ ብፁዕ ይቅርታ ራ ያልሰማው ብፁዕ ማለት ነው ወደ ፐርፌክሽን ነው የሚወስደው ብፁዕ የሚለው ምን ማለት ነው ፐርፌክሽን ማለት በአማርኛ ንገረኝ በአማርኛ ማለት የሆነ ንጽህናን ወደ ንጽህና የሚለው ይመስለኛል ትርጉሙ ስለዚህ ድሆችን ማብላት ነዳያኖችን መበገብ ወደ ንጽህና ይወስደናል ዞሮ ምንድነው ይሄ ወደ ከመዳን ጋር ምንም ያገናኘው ነገር የለም እሺ ጌታ ክርስቶስ የተናገረው ከመዳናችን ጋር የማይገናኝ ነገር ጌታ ነግሮን አያውቅም አሁን የተናገርኩት ክፍል አንድ ራያ ስማኝ ብፁዕ ትሆናለህ ንጽህና ቅድስና ነው የንጽህና የቅድስና ዋጋ ይባል ማለት ነው እሺ ቆይ አንድ ጊዜ ግን እኔን እኮ የኔን ሐሳብ ሳትቀበል ነው የራስን ሐሳብ እንትን እያልክ ያለውና በተራ ራያ ጥቂትና ወይም መልስ ኦኬ እሺ እንትን አብራራው ራያ እንደዚህ እናድርግ ሉቃስ ወንጌልን አብራራው ምን ማለት እንደሆነ ምንድነው ዋናው ቁም ነገር የመዳን ስለመዳን አይደለም ያ የመስጠት ጉዳይ
በመስጠት ከሆነ እውነት ለመናገር ከክርስቲያኑ ይልቅ ሙስሊሞች ይበልጡናል። በመስጠት ከሆነ ማለት ነው በጣም ይበልጡናል። እውነት ለመናገር ብዙ ሀገር ላይ ሄጄ ያውቃለሁና ውጪ ላይ ቁጭ አድርገው ውሃ ሰዎች እንዲጠጡ ብለው በየሰፈሩ ውሃ አስቀምጠው እንዲጠጡ ያደርጋሉ። ማንም ሰው ቀዝቃዛ ውሃ እያመጡ ማለት ነው። ማንም ሰው በዛ አካባቢ ሲያልፍ ሄደው እንዲጠጡ ምግብ የሚመገቡበት ቦታ እያንዳንዱ በችግር ያሉ ሰዎች ሄደው እንዲበሉ የሚያደርጉ ብዙ ሀገሮች ብዙ የሙስሊም ካንትሪዎች አሉና እነሱን ስትመለከት መዳም በዛ በኩል የሚገኝ ቢሆን ኖሮ የበለጠ ከኛ የተሻሉ ያደርጋሉ ማለት ነው። ራያ በጣም ይቅርታ ትንሽ ሰዓት ስላለኝ እኔ የጠየኩ ሉቃስ ወንጌል ነው። የሉቃስ ወንጌል ጌታ ያስተማረው ምንድነው ነው እንጂ ስለ መዳን አይደለም፣ ስለ ብፁዕ ያረጋሃል ነው አይደለ? ፍታው እኮ እየፈታው ያድንሃል ማለት ነው። ብለስት ማለት አንድ ቀን በየተራው ፕሊዝ አንድ ሰው ይመልስና ቤዝ ትችላለህ፣ አሁን ማውራት ትችላለህ ቤዝ። እኮ አባቴን እኮ እየነገርኳቸው ነው። ብፁዕ ማለት የተባረከ አሁን በእናንተ በኦርቶዶክስ ብፁዕ ነው። የኛን አይደለም ብዙ ይቅርታ በጣም የኛንም ማን ያለው የኛን ያለው ኦኬ እሺ፣ እኛ ብፁዕ የምንጠቀምበት ብዙ የአማርኛ ቋንቋ አይደለም፣ ግን ብፁዕ ማለት ብለስድ ማለት ነው። የዳነ ሰው የተባረከ ሰው ማለት ነው። ሌላ ነገር የለውም። ስለዚህ ጋር ትባረክበታለህ ያለው ምን ብታረግ ነው የሚለው? when you give blessed ምንም ይሄ ምንም እንትን አይደለም። የሚሰጠው የተባረከ ሰው ነው። ስለዚህ ነዳያኑን መመገብ፣ ድሆችን መመገብ፣ ጉንዱሾችን መመገብ፣ ቤት ጠርተህ መመገብ፣ ማልበስ፣ ማጠጣት በረከት ያሰጣል ማለት ነው። በረከት ያሰጣል እንጂ አያድንም። ኦኬ እሺ፣ በረከቱን ያዝን። እሺ፣ በጻድቃን ትንሣኤ ይመለስልሃል ማለት ነው። የጻድቃን ትንሣኤ መቼ ነው? ምንድነው ይመለስልህ? በረከት ነው የሚመለስልህ። በጻድቃን ትንሣኤ አክሊል እኮ አለ። የእያንዳንዱ የየተራውሪን ፕሊዝ ራያ ጣልቃት ትግባሽ። አልተቀበጠኝም። የራያ ማውራት ማለት አባታችን መጽሐፍ ቅዱስ ይዘው ከፍተው ነው እያወሩን ያሉት። ምንም ችግር የለውም። ግን እኛ ቃል በቃል አሁን እኔ ቃል በቃል ልመልስልዎት አልችልም። ግን የዛን ጊዜ አንዱ ይላል እኮ መጽሐፍ ቅዱስ እንደሚቃጠል ቅጠል ሆኖ ይቆማል፣ ሌላው ደግሞ እንደሚያበራ ሆኖ ይቆማል ይላል። ያ ማለት የሰው ልጅ ከዳነ በኋላ የመንፈስ ቅዱስ ፍሬ የሚያደርገው የሚሰራው ተልእኮ እግዚአብሔር የሚሸልመው ሽልማት ከሰው ሰው ይለያል። መዳን ግን እኩል ነው። አሁን የጠየቁት በጻድቃን ትንሣኤ ይመለስልሃል የሚለውን ክፍል ፍቱልኝ። በጻድቃን አሁን እናንተ ሜቢ አይ ቲንክ ፕሮቴስታንት መስኛላችሁ። ስለዚህ ይሄን ክፍል እንዴት ነው የምትረዱት? በጻድቃን ትንሣኤ ድሆችን በመመገብህ ጉንዱሾችን በድሆችን ጉንዱሾችን አንካሶችን እውሮችንም በመመገብህ በማብላትህ አንደኛ ብፁዕ ትሰኛለህ፣ ሁለተኛ ደግሞ ብፁዕ ብቻ አይደለም በጻድቃን ትንሣኤ ይመለስልሃል ይላል። ብፁዕን ፈታችሁልኝ፣ ምስጉን ትሆናለህ፣ ትባረክበታለህ አላችሁኝ፣ ይስማማለሁ። የፈለግኩት አሁን በጻድቃን ትንሣኤ ይመለስልሃል። የጻድቃን ትንሣኤ መቼ ነው? ምንድነው መልሱስ የሚገኘው በሰማይ? እንግዲህ እኔ ማምነው የአንድ ሰው ሚድነው በኢየሱስ ክርስቶስ በማመንና በማወቅ ብቻ ነው። የዳነ ሰው የሚታይበት ህይወት አለው፣ ፍሬ አለው፣ ይሰጣል፣ እግዚአብሔርን ያመሰግናል፣ በጽድቅ ይመላለሳል፣ አይሰርቅም። ብዙ የሚታዩበት የጽድቅ ፍሬዎች አሉት። ከዛ ውስጥ አንዱ መስጠት ነው። ይህ ሰውዬ ሲሰጥ፣ በጽድቅ ሲመላለስ፣ በኢየሱስ ክርስቶስ በተሰራለት ታላቅ ስራ አምኖ በልቡ አምኖ በአፉ መስክሮ ሲድን የሚታይበት የመንፈስ ቅዱስ ፍሬዎች ናቸው። እነዚህ ፍሬዎች በጻድቃን ትንሣኤም በለው በምንም በለው not really understand the words፣ ግን ወደ ገነት ሲሄድ የአክሊል የሚሰጥ አክሊል አለ። እዛ አክሊል ላይ የከበረ አክሊል ያገኛል ማለት ነው። ሌላ ነገር እኮ የለውም። በጻድቃን ትንሣኤ ይመለስ ስላለ የተባለው አክሊል ነው። እንግዲህ ምንድን ነው አባቴ? የዘላለም ህይወት አይደለም። እንግዲህ ኦርቶዶክስ የምታምነው በኢየሱስ ክርስቶስ። አሁን ስለ ኦርቶዶክስ ማን ያለው? ስለ ኦርቶዶክስ ነው ያለው። የእናንተን ትምህርት ንገሩኝ ያልኩት። ሰው እኮ ስለሰጠ አይደለም
አይደለ? እኔ እኮ ሰው ስለሰጠ ይድናልም አይድንም አላልኩም። ጌታ ሲያስተምር የጌታን ትምህርት የተናገርኩት ደግሜ እኮ ጌታ ይህን ሲናገር ምን እያለ እያስተማረን ነው ያልኩት እኔ አሁን እንጂ ማንም ሰው ስለሰጠ ቅድም ስጀምር እኮ እህቴ ትዝ ይልሽ እንደሆነ ቤዚ ምን ብዬሻለሁ? አንዳንድ ሰው ስለሰጠ ብቻ የሚድን ይመስሏል ብያለሁ አይደል? ግን አይሆንም። መስጠታችን ምን ይፈልጋል? አብሮት ንስሐ ይፈልጋል፣ ፍቅር ይፈልጋል፣ ትህትና ይፈልጋል፣ ከቂም በቀል የወጣ ልብ ይፈልጋል። ክርስቶስ ላይ መሆን አለብን ብያለሁ እኮ ተናግሬያለሁ። አሁን የምናወራው ያ የዳነው ሰው ያው በክርስቶስ ነኝ ያለው ሰው ወደ ክርስቶስ አካል የተጨመረው ሰው ነዳያንን ቢመግብ ድሆችን፣ ጉንዱሾችን፣ አንካሶችንም ጉሮችንም ወደ ቤቱ ጠርቶ ቢያበላ ቢያጠጣ አንደኛ ብፁዕ ትሆናለህ ይላል ጌታን የተናገረው። ቀጥሎ ደግሞ በጻድቃን ትንሣኤ ይመለስልሃል። ብፁዕ የሚለውን ፈታችሁልኝ፣ ተስማማው። ምስጉን ማለት ነው፣ በረከት ማለት ነው። ኦኬ። ቀጥሎ ግን የፈለኩት እኔ በጻድቃን ትንሣኤ ይመለስልሃል። በጻድቃን ትንሣኤ ማለት ምን ማለት ነው? ምንድነው ይመለስልህ ለዛ ሰው? እርስዎ ነገሩን ምንድን ነው የሚመለስልህ? እኔ አሁን የሚሻለው የሚመስለኝ አባቴ እንትን ይሻላል። ላይክ ትምህርቱን የዚህን የመስጠትን ትምህርት እርስዎ ያስተምሩንና ጥያቄና መልስም ሳይሆን ይለቅ። እንደዛ ይሻላል አይደል? ቤስ ኮመንት ላይ ሲጽፉ ስላየው ነው። እኔ ያው የእነሱን ቪው መስማት ፈልጌ ነው። ምንድነው እስካሁን ዝም ብዬ እየሰማሁ ነበር። አንድ ጊዜ ቤዚ ትምህርቱ ላይ ይቅርታ፣ አንድ ጊዜ ቤዚ እሺ፣ ያሬድዬ የኔ አባት ይቅርታ፣ ወንድም አለሜ ምንድነው መሰለሽ፣ እሺ ያሬድዬ አባት ለትምህርቱማ ቁጭ ብሎ ሲያስተምር ከታች የሚጻፉት ጽሁፎች እንትን የሚያደርጉ ናቸው። ትምህርቱንማ ገልጦ አስተማረ። ያንን ለመቀበል ሳይሆን እንደ ጥንባንሳ እንከን እየፈለጉ ዝም ብሎ መተቸት ሆነ። ትምህርቱን አስተምሮ ሊወጣ ሆነ። እሱ እንደዚህ አይነት ነገር ሲደረግ የገባ ሰው አለ ለሱ ጥያቄ፣ እሱም ተጠይቆ እንትን ብሏል። እኔ ከወንድም ላጠቃልና መጽሐፈ የእኛን ትምህርት ማንንም ጥንባንሳ ያወጣ ነው ሰው የለም። አክብረን ነው እያወራን ያለ ነው። አንተን አይደለም ኮሜንት ላይ ስላላየህ ነው፣ መጥፎ ነገሮች ሲጻፉ ስለነበር ለዛ ነው። ግን እኛ የምናወራቸው ሰዎች እዚህ ሬስፔክት አድርገን ስማቸውን አይተን መልካቸውን አላየንም። ስማቸውን አይተን ብዙ ሰው የሚያስተምሩ አባት ናቸው። ሪስፔክት አድርገን ነው እያወራናቸው ያለው። ላልገባን ነገር ጥያቄ እሳቸው ናቸው አክቹዋሊ የጠየቁን። የቻልነውን እየመለስን ነው። እኛ መንፈሳዊ አስተማሪዎች አይደለን። እኔ መንፈሳዊ አስተማሪ አይደለሁም። በመጽሐፍ ቅዱስ የማምን አንድ ክርስቲያን ነኝ። እንደሳቸው ጥልቅ እውቀት አለኝ ብዬ አይደለም፣ ግን ዲስከስ እያደረግን ነው። እሳቸውን ዲስሪስፔክት ዲስጋርድ የሚያደርግ ነገር ማንም ሰው አላወራም። ጽሁፉንም ካለ ደግሞ ብሎክ እናደርጋቸዋለን። ችግር የለም። አባቴ በነፃነት ይናገሩ። ያሬድ መዝሙረ ያሬድ በጣም አመሰግናለሁ ስለመጡ እና በጣም መስማት ብዙ ትምህርትን መስማት የምንፈልግበት ቦታ ላይ ነው የመጡት እና ስለመጡ አመሰግናለሁ። ግን የመስጠትን በእርሶ አስተምሮ ይሄ ነው መሆን ያለበት ብለው ስለመስጠት ብቻ በእርሶ ያስተምሩን እንጂ እንትን እኔ ኮመንት ላይ የተለያየ ነገር ስላየው ሜይ ቢ የተለየ ሀሳብ ያላቸው ሰዎች ካሉ ብዬ ነው። ችግር የለውም። የኦርቶዶክሳውያን ትምህርት ብቻ አላስተምር። ስለ ኦርቶዶክስ ትምህርት እኔ ስላለው ችግር የለውም። እሺ ላጠቃል በቃ ሀሳቤ አንድ ሁለት ጥቅስ ልስጥና ልጨርስ። እንግዲህ ቅድም እንደተናገር ነው መስጠት፣ መርዳት፣ ማገዝ ራሱ ጌታ ያስተማረ ነው። ከየትም ያመጣ ነው አይደለም። ጌታ የቃልም መምህር ብቻ አይደለም፣ የተግባርም መምህራችን ነው። በቃሉም በተግባሩም ጌታ አርያ ምሳሌ ነው። ምሳሌያችን ነው፣ አርያችን ነው። ምሳሌ ተውኩላችሁ እንዳለው ነው ጌታ። ስለዚህ መስጠት ነው የተማረው ከጌታ ነው። ባይዘው እኔ ዝም ብዬ ሞቅ ስላለኝ ምናምን በቃ ኦርቶዶክስ ቤተክርስቲያን በር ካልሰጠ ስላለችን አይደለም። ራሷ የቤተክርስቲያኗ ራስ የሆነው ክርስቶስ ኢየሱስ ነው መስጠትን ያስተማረን። ድሆችን ሲመግብ አይተናል። የተጠሙትን ሲያጠጣ አይተናል። የተራቡትን ሲያጠግብ አይተናል። የታመሙትን ሲጠይቅ አይተናል። በ38 ዘመን ሙሉ በአልጋ የተጣብቆ የነበረውን እኮ ጌታ ሄዶ ፈውሶታል። አልዓዛር ሲሞት እኮ ሀዘን ቤትም ጌታ ሄዷል። አየሽ፣ ጌታ የተግባርም የቃልም መምህራችን ነው ምለው። ለዛ ነው ሀዘን ቤት መሄድ እንዳለብን ጌታ አስተምሮናል። ክርስቲያን ነኝ ብሎ አይ እኔ ሀዘን ቤት አይሄድም ካለ አንድ ሰው ክርስቲያን አይደለም። ምክንያቱም ከጌታው አልተማረም ማለት ነው። ክርስቲያን ነኝ ብሎ የተራበ ሰው ካላበላ፣ ለተራቡ ለተጠሙት ካላዘነ ጌታም አያቸውና አዘነላቸው ነው የሚለው። ሐዋርያትን ጠይቃቸው ምን አላችሁ? ምን ይዛችኋል? 2 ዓሳና 5 እንጀራ ብቻ ነው አይደል? አዘነላችሁ አይደል የሚለው።
ከዛ አበርክቶ አተርፎ አበላቸው ጌታ። እንዲሁም ምንድነው የሚለው ወንድና ምንድነው ህፃናትና ሴቶች ሳይቆጠሩ አይደለም የሚለው ተርፎ የተነሳው ብዛቱን ነው። ህፃናትና ሴቶች ሳይቆጠሩ የሚለው በነገራችን ላይ ሴቶችን ለመናቅ ምናምን ሳይሆን በዛኛው በባህላቸው በቀደሙ ባህላቸው ሴቶች በጓዳ ነው ተደብቀው በአደባባይ አይበሉ። ገባሽ? በጓዳ ተደብቀው ስለሚበሉ አልተቆጠሩም ማለት ነው። ህፃናት ደግሞ ከሚበሉት የሚፈረፍሩት ይበዛል አይደል? አስተውይ እንግዲህ እነዚህ ሁሉ ሳይቆጠሩ የተባለው ከዛ አንጻር ነው እንጂ ተንቀውም አይደለም። ያ ሁሉ ያደረገ ጌታ ቸር፣ አዛኝ፣ ሩሩ ስለሆነ ኦኬ። እኛ ደግሞ ክርስቶሳውያን ነን የምንል የክርስቶስ ልጆች ነን፣ ክርስቶስን እንመስላለን የምንል በተግባራችንም በቃላችንም መምሰል አለብን። ቅዱስ ጳውሎስ በዚህ በሮሜ መልእክቱ እንዲህ ብሎ ተናገረ። ሮሜ 2:7 ላይ በደንብ አስተውይ። ነገር ግን ጥንካሬህንና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻላለና እርሱ ለእያንዳንዱ እንደ ስራ ይስረክበዋል አለ። ከዛ እንደ ስራ ያስረክበዋል ካለ በኋላ ምን አለ? በበጎ ስራ በመጽናት አስተውይ፣ በበጎ ስራ በመጽናት ምስጋናና ክብርን የማይጠፋውንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል ይላል። አሁን ቅዱስ ጳውሎስ ያስተማረው ላመኑ ነው። አሁን እያወራን ያለው በክርስቶስ አምነናል የምንል ሰዎች ምን ይጠበቅብናል የሚለው እያወራን ያለው እንጂ ስለ ሙስሊም አላወራውም፣ ስለ ኤቴስት አላወራውም። ለምንድን ነው የማወራው? ሲጀመር ስለነሱ ነኝ ክርስቶሳዊ ነኝ ስለሚል ሰው ነው እያወራ ያለሁት። ኦኬ። ስለዚህ ቅዱስ ጳውሎስ ምን አለ? ክርስቶሳዊ ነኝ ለሚል ሰው አንደኛ ክርስቶስ ሁሉንም ለእያንዳንዱ እንደ ስራው ያስረክበዋል ካለ በኋላ በበጎ ስራ በመጽናት በጎ ስራ ምንድን ነው? ድሆችን መርዳት፣ ማገዝ፣ ማልበስ፣ ማጠጣት፣ ቤትሽ ማሳረፍ፣ የተቸገሩትን መርዳት፣ የታሰሩትን መጠየቅ፣ የምታውቂያቸውን የማታውቂያቸውንም፣ የሚወዱሽን ብቻ አይደለም የሚጠሉሽንም መልካም ማድረግ። ቅድም እኮ ተናገርን። የሚወዷችሁን ብቻ ብትወዱ ምን ይሄማ አሕዛብ የሚያደርጉታል አለ እኮ ጌታ። የእኔ መሆናችሁ የሚታወቀው በምንድን ነው አለ? የሚጠሏችሁን የሚረግሟችሁን ምን ስታደርጉ? ስትወዱ፣ ስታፈቅሩ፣ ስትጠይቁ፣ ስታበሉ፣ ስታጠጡ። ክርስቲያን የሆነ ሰው ቤዚ ለምሳሌ አይ ይሄ ሙስሊም ስለሆነ አላበላም ማለት ይችላል? አይችልም እኮ ባይዘው እየመረጠ ክርስቲያን ወገኑን ብቻ ካበላ እኮ በእግዚአብሔር ዘንድ እኮ ይሄ ሰው እኮ በረከትም አያገኝም። ምክንያቱም ክርስቶስ እንደዛ አላስተማረ። የሚወዷችሁን ብቻ ብትወዱ ጥቅም የላችሁ ነው የተባለው። ጥቅም የምናገኘው ወይም በረከት የምናገኘው ለሁሉም ምን ስናደርግ ነው? ጌታ እንዳደረገው ለሁሉም ስናበላ ስናጠጣ ነው። ኦኬ። ስለዚህ ምን አለ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል አለ ቅዱስ ጳውሎስ። እነዚህ እኮ ወረድ ያመኑ ክርስቲያኖች ናቸው። የዘላለም ሕይወት አላገኙም? እንዲ አግኝተዋል እኮ። ግን የዘላለም ሕይወታችን ጸንተን የምንጠብቃት ናት፣ አበርትተን የምንጠብቃት ናት። የምንዝረከረክበት አይደለም። ድኛ ያለውና እንደፈለኩን የምንልበት አይደለም። የዘላለም ሕይወታችን ከምን ጋር ይገናኛል? ከምግባራችን ጋር፣ ክርስቶስን ከመምሰል ጋር። በሰማይ ያለውን አባታችሁን እንዲያመሰግኑ አይደል ያለው ጌታ። ምን አድርጎ አለ? በመልካም ምግባራችሁ ሁሉ በሰው ሁሉ ፊት ይብራል። ስለዚህ ክርስቲያን ነኝ ያለ አንድ ሰው ሽለላ፣ ቀረርቶ፣ ፉከራ ሳይሆን ክርስቶሳዊ ሆኖ መኖር ነው ማለት ነው። ስለዚህ በበጎ ስራ መጽናት አለበት ማለት ነው። በበጎ ስራ መጽናት ለምንድን ነው ያስፈለገው ከተባለ ኦኬ፣ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 24 የመጨረሻ ጥቅሴ ናት፣ ብዙ እንዳይቆይም። ማቴዎስ ወንጌል ምዕራፍ 24 ላይ አምላካችን ኢየሱስ ክርስቶስ እንዲህ አለ። ኦኬ፣ ምን አለ ጌታችን ክርስቶስ ሲናገር ማቴዎስ ወንጌል ምዕራፍ 24 ላይ ምዕራፍ 25 ላይ ለነገሩ ምዕራፍ 24 ጀምሮ ነው ሙሉ እናንተ አንብቡት። ኦኬ፣ ቁጥር 33 እንዲህ ይላል፣ አሕዛብም ሁሉ በፊቱ ይሰበሰባሉ ይላል። ቁጥር 32 ላይ አሕዛብም ሁሉ በፊቱ ይሰበሰባሉ። አሕዛብ የተባለው የማያምኑ ማለት አይደለም። ባይዘው አሕዛብ የተባሉት ኔሽንስ ነው የሚለው እንግሊዝኛው፣ ወይም ህዝቦች ማለት ነው። በነገራችን ላይ አሕዛብ በመጽሐፍ ቅዱስ ሁለት ትርጉም አለው። አንደኛው የማያምኑ አሕዛብ ይባላሉ። ሁለተኛው ግን የእግዚአብሔር ህዝቦች በብዛት አሕዛብ ይባላሉ። ለምሳሌ ዳዊት አሕዛብ ሁላችሁ እግዚአብሔርን አመስግነዋል እና ጣዖት አምላኪያን ሁሉ እግዚአብሔርን አመስግኑ እያለ ነው አይደለም። አሕዛብ ሁላችሁ እግዚአብሔርን አመስግኑ፣ ለእግዚአብሔር እልል በሉ ሲል ምን እያለ ነው? በእግዚአብሔር የምታምኑ ሁላችሁ ማለቱ ነው። ስለዚህ አሕዛብ ሲባል እየወሰድን ሁሌም ከማያምኑ ጋር ለምንሰፋው ከምን አንጻር ተነገረ የሚለው እናያለን። ስለዚህ ምን አለ? አሕዛብ ሁሉ በፊቱ ይሰበሰባሉ። ከዛ አስተውይ፣ እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርስ ይለያቸዋል። በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል። ንጉሱን በቀኙ ያሉትን እንዲህ ይላቸዋል፣ እናንተ አባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ካለ በኋላ ቀጥሎ የጠይቃቸው ምንድነው? ተርቤ አብለታችሁኛልና፣ ተጠምቼ አጠጥታችሁኛልና፣
እንግዳውን የተቀበላችሁኛልና፣ ታርዤ አልብሳችሁኛልና፣ ታሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና አላቸው። አሁን አስተውይ እንዴ! ለምንድነው ይሄን የሚጠየቁት? ይሄ ለምንድነው በሰማይ መጠየቅ ያለበት? ይሄ ጥያቄ ጌታ እነዚህ ያመኑ በጎች የተባሉ ከሆኑ ላመነ ሰው አበላህ ጠጣ ለምን ተብሎ የሚጠየቀው? ጌታ ለምንድነው ይሄን ያያያዘው? ቅድም ያልኩሽ በጻድቃን ትንሣኤ ይመለስላል የሚለው ይሄ ነው ማለት ነው። ይኸው የኛ ኦርቶዶክሳዊ ትምህርት ይሄ ነው። የጻድቃን ትንሣኤ አይደለ ይሄ? ምክንያቱም በትንሣኤ ጊዜ ይነሳሉ ሁሉ፣ ከዛ በጌታ የፍርድ ወንበር ሁሉም ይገለጣል። ስለዚህ ጌታ ምን አላቸው? እናንተ በጎች ኑ ወደ እኔ አለ። ኑ ካለ በኋላ ግን እንዲያርጋቸዋል ብሎ ከምን ጋር ነው ያገናኘው? ከማገዝ፣ ከማብላት፣ ከማጠጣት፣ ከመርዳት፣ ከማልበስ ጋር። ከዛ ምን አሉ እነዚህ ጻድቃን? ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነስ አይተን መቼ ተቀበልንህ? ወይስ ታርዘህ አይተን መቼ አለበስንህ? ብለው መለሱለት። አርገውታል እኮ ባይዘው ጻድቃን ቅዱሳን ትዕቢተኛ አይደሉም፣ ትምክተኛ አይደሉም። አርገውትም አላረግንም ይላሉ። ለምን? ለእይታ አይደለም፣ ለሾው ኦፍ አይደለም የሚያደርጉት፣ ለህይወት ለበረከት ከክርስቶስ ጋር ለመኖር ስለሆነ የሚያደርጉት። መስካሪያቸው ራሱ ክርስቶስ ነው፣ ጌታቸው ነው። ስለዚህ ክርስቶስ ምን አላቸው? ንጉሥ መልሶ ምን አላቸው? እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞች ለአንዱ እንኳን ስላደረጋችሁት አላቸው። ስለዚህ ክርስትና በአፍ የሚወራ ሳይሆን በተግባር የሚኖር ነው ማለት ነው፣ የሚደረግ ነው ማለት ነው። ኦኬ፣ ክርስቶስን የሚመስል ነው ማለት ነው፣ መምሰል ነው። ስለዚህ ክርስቶስ ያመኑት የጠይቃቸው ምንድን ነው? እናንተ ኑ ያላቸው ምንድን የጠይቃቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል። ስለዚህ ጌታ ሲመጣ በመጨረሻው ቀን የምንጠየቀው ምን አርገሃል ነው። ኦኬ፣ ምን ያህል አምናሃል አይደለም። በእምነትህ እንዴት ኖረሃል? በእምነትህ ምን ያህል ኖረሃል? በእምነትህ ፍሬ አፍርተሃል ወይ ነው። ኦኬ፣ ከዛ ቀጥሎ ደግሞ እነዛ በጎች የተባሉ መጡ። አሁን ይሄንን እንግዲህ ወንድሞቻችን በኋላ የራሳቸውን ትምህርት ያስተምሩ፣ የእኛን ኦርቶዶክሳዊ ትምህርት ማስተምር። በጎች የተባሉት ክርስቲያን ሆነው ግን ምን ያላረጉ? በምግባር ያልኖሩ ክርስቶስን ያልመሰሉ ናቸው። ምክንያቱም የፍርድ ቀለት ኦልሬዲ በክርስቶስ የሚያምኑ እኮ ተፈርዶባቸው በፍርድ ውስጥ ነው ያሉት አይደል? ሲጀመር በዚህ ስታስቢው ለማያምን ሰው ክርስቶስን አላምንም ለሚል ሰው ለምንድነው ተርቤ ያላበላኝ ተጠምቼ ያላጠጣኝ የሚለው ጥያቄ ይጠይቃል እንዴ? ጌታ ባልሰጠው ነገር ነው የሚጠይቀው። ያላበላህ ያላጠጣ ተብሎ በክርስቶስ ያላመነ ይጠየቃል። በክርስቶስ ያላመነ ሰው አላበላም አላጠጣም ተብሎ ይጠይቃል። በክርስቶስ ያላመነው ነው ኦልሬዲ በምንድን ነው? በፍርድ ውስጥ ነው ያለው። ስለዚህ ፍየሎች የሚለው እኛ ኦርቶዶክሳውያን በምንድን ነው የምንረዳው? ኦልሬዲ ምን የሆኑ ክርስቲያን የሆኑ ግን ምን ያላረጉ? ክርስቶስን በምግባር ያልመሰሉ፣ በምግባር በፍሬ ያልተመላለሱ። ኦኬ፣ ወደ ክርስቶስ የገቡ ግንስ ፍሬ ማፍራት ያልቻሉ። ዮሐንስ ወንጌል ምዕራፍ 15 ላይ እንደሚናገረው ኦኬ፣ በእኔ ያለውን ፍሬ የማያፈራውን ቅርንጫፍ ይቆረጣል እንዳለው ማለት ነው። ተጠየቁ። ምን ብለው መለሱ? እነሱም የት አግኝተን አሉ። የት አግኝተን? ዘሴም ጥያቄ ቀረበላቸው። የት አግኝተን ሲሉት ጌታን ብሎ መለሰላቸው። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስለ አላደረጋችሁ። ታይሹ አላደረጋችሁ የሚባሉት ያመኑ ወይስ ያላመኑ? ያመኑ ናቸው። እንዴ ያላመነ ሰው ለምን አላደረክም ይባላል እንዴ? ለምን አላመንክም ነው እንጂ ለምን አላደረክም ይባላል እንዴ? ስለዚህ በጣም ክርስቲያን ነኝ የሚል ሰው እኔ ክርስቶስን አውቄዋለሁ፣ ክርስቶስ የህይወቴ አዳኝና ቤዛ ነው የሚል ሰው በመልካም ምግባር በበጎ ምግባር ካልተመላለሰ ይቆረጣል፣ የዘላለም ህይወትንም ያጣል። ባይዘወይ በክርስቶስ አምኛለሁ እያለ ፍቅር ከሌለው፣ ምክንያቱም ህግ ሁሉ በሁለት አይደለም የሚጠቃልለው፣ እግዚአብሔርን በፍጹም ኃይል በፍጹም ልብ መውደድ፣ ሁለተኛውስ ባልንጀራን እንደ ራስ አድርጎ መውደድ። አይሹ እግዚአብሔርን እወዳለሁ እያልኩኝ አንቺን ካልወደድኩ ምን ዋጋ አለኝ? አይ በቃ እንዴ ምንም ችግር የለውም ዋናው በቃ ዋናው ድኛለሁ ማለትክ ነው፣ ዋናው ኢየሱስ ማለትክ ነው ሊል ነው ክርስቶስ አይልም። ክርስቶስ ምን ይፈልጋል? የቃላችንም የህይወታችንም አንድነት ይፈልጋል። ክርስቶስን መምሰል ይፈልጋል ክርስቶስ። ስለዚህ እኛ ወደ ክርስቶስ የተጨመርን በፍሬ መገለጥ አለብን፣ ፍሬ ማፍራት አለብን፣ ድሆችን ነዳያኖችን መመገብ አለብን፣ የተቸገሩትን ማገዝ አለብን በኋላ ስለምንጠየቅ። ቀጥሎ ደግሞ ጌታ ደግሞ የሚፈልግብን ደግሞ ክርስቶስን መስለን በህይወታችን በቃላችን በኑሯችን ክርስቶስን ወንጌል እንድንሰብክ ነው ማለት ነው።
እግዚአብሔር ይስጥልኝ። አመሰግናለሁ። የተማርነው መንፈስ ቅዱስ በልቦናችን ያሳድርብን። አሜን አሜን። በጣም አመሰግናለሁ መዝሙረ ያሬድ። ሌላም ቀን መማር ብችል ከአንተ በጣም ደስ ይለኛል። በጣም አመሰግናለሁ። እሺ፣ እግዚአብሔር ነው የሚያስተምረን። እግዚአብሔር ሁላችንም የሚያስተምረን። እኔም ተምሬያለሁ ከሁላችሁም። ክብር ይስጥልኝ። እግዚአብሔር ክብልኝ። ወንድሞቼ ይቅርታ እንግዲህ አስቀይሜያችሁ ከሆነ ሜቢ ቅድም እና በጣም ይቅርታ። እናንተንም አመሰግናለሁ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። አባቴ የሚለው ነገር ራያ ይበልና እናመሰግናለን። ትንሽ ልናገር እና ምንድነው ጥሩ ነው ያቀረብከው አሁን ማቴዎስ ላይ እንትን ያደረግከው፣ ግን አሁን ምንድነው የዳኑትን ሰዎች ወደ ፍርድ አይቀርቡም። ይህን ታውቃለህ? ወደ ፍርድ አይቀርቡም። ምክንያቱም በምድር ላይ ያሉ ኦልሬዲ ድነዋል። እነዚህ ሰዎች ያልዳነ ሰው ነው በፍርድ ፊት የሚቀርበው። እንደዚህ አይነት ጥያቄዎች የሚጠየቀው ያልዳኑ ሰዎች ናቸው፣ በፍርድ ወንበር ስር የሚቀርቡት ማለት ነው። ለምሳሌ ፍየሎቹ ነው የምትለኝ ወዲ መዝሙረ ያሬድ ምን መሰለ? ኑ ሀቤ ብሩካን ትረሱ መንግስተ ሰማያት ዘድሉ ለኩም እምቅድመ ይትፈጠር ዓለም አይደለም የሚለው? አዎ። ፍየሎቹ ለማን ናቸው? ብሩካን ወይም ደግሞ ጻድቃን የተባሉትን ሰዎች መንግስተ ሰማያት የሚገቡበት በሩ ክፍት ነው። ገብተዋል። ወደ ፍርድ ስር የሚቀርቡት ኃጢአተኞች ናቸው። ምክንያቱ በፊተኛው ትንሣኤ ላይ እንግዲህ የሚነሱ ሰዎች አሉ። በሁለተኛ ትንሣኤ ማለት በእግዚአብሔር የሚነጠቁ ሰዎች አሁን መጽሐፍ ቅዱስ ሲናገር ቅዱሳን ወይም ደግሞ ቤተክርስቲያን እንደምትነጠቅ መጽሐፍ ቅዱስ ይናገር አይደል ነው። መዝሙረ ያሬድ ይህንን ታምን ይሆናል አታምንም አላቅም። ተነጥቀው ለ7 ዓመት ከክርስቶስ ጋር አብረው እንደሚኖሩ የሞቱ ሰዎች ወይም ደግሞ የሞቱ ጻድቃንና በህይወት ያለነው እንደ ቅጽበት በአንድ አካል ክርስቶስን እንግዲህ በደመና እንደምንቀበለው መጽሐፍ ቅዱስ ይናገራል። ይህን ሲናገር ደግሞ እንግዲህ ከእሱ ጋር አብረን እንነጠቃለን ነው የሚለው። ይህን የሆኑት ምንድናቸው? ጻድቃን ናቸው። ግን ኃጢአተኞች ግን ይህንን የትንሣኤውን አያገኙትም። መጽሐፍ ቅዱስ እንደሚለው አያገኙትም። የመጨረሻው የነጭ ዙፋን ላይ ሲቀርቡ ነው ይህንን ፍርድ አሁን የተናገርከውን ፍርድ የሚቀርበው ማለት ነው። ጻድቃን ወደ ፍርድ አይቀርቡም ነው። የማይቀርቡበት ምክንያት ምንድን ነው? በክርስቶስ ኢየሱስ አምነው የዳኑትን ሰዎች ምን ሊያደርጉ ወደ ፍርድ ይቀርባሉ? ወደ ፍርድ እኮ የሚቀርበው አንድ ሰው ገድልሃል ወይ ደግሞ ሰርቀሃል ተብሎ ወይ ሰው ደብድበሃል ተብሎ ፍርድ ቤት ይቀርባል። ፍርድ ቤት የቀረበው ምንድን ነው? ፍርዱ እንዲያገኝ ማለት ነው። ስለዚህ አንድ ወንጀለኛ ያልሆነ ሰው ፍርድ ቤት ተከሶም አይቀርብም፣ አይከሰስም። በጎቹ እነማን ናቸው? በጎቹ እነማን ናቸው? ጻድቃን ናቸው። የተነጠቁት ናቸው ያልተነጠቁት? እነሱ ማለት አሁን ለምሳሌ ከተነጠቁ ሊሆን ይችላሉ ብዬ ነው የማስቀምጠው። ግምት ነው እንደ የምትገምትልኝ? ማለት ግምት አይደለም። በጎቹ በቀኝና በግራ የሚለው ይህንን የሚያስቀምጠው እንግዲህ ተፈትነው የሚያልፉ አለ። አንዳንድ አሁን የአንዳንዱ ጽድቅ በእሳት እንደሚፈተን ይፈተናል እኮ ተፈትኖ የሚያልፍ። ፈተና እኮ በሰማይ የለም በምድር። ይሄ እኮ የመጨረሻው ቀን ነው የሚያወራው። የመጨረሻው ቀን ነው በክርስቶስ ማለት በፍርድ በነጭ ዙፋን ስትቀርብ አሁን ተፈትነው የሚያልፉ ሰዎች ሊኖሩ ይችላሉ ነው። ያንን እንግዲህ ይህንን የሚሆነው ደግሞ ምንድነው? የሺህ ዓመት ካለፈ በኋላ የመጨረሻው ፍርድ ላይ በሚሆነው ነው እኮ። ስለዚህ የተነጠቁት ናቸው ያልተነጠቁት ናቸው? ወዲ በጎቹ አቤት፣ በጎቹ ቅድም የተነጠቁት ፍርድ የለባቸውም አይጠየቁም ብለኝ ነበረ። እነዚህ በጎቹ እነማን ናቸው የጠየቁት? የተነጠቁት ያልተነጠቁት? በጎቹና ፍየሎቹ አሁን ይሄ በመጨረሻው ዘመን ነው፣ የነጭ ዙፋን ላይ ነው ይሄ እኮ። የተነጠቁት ናቸው ያልተነጠቁት ናቸው? አሁን ለምሳሌ የነጭ ዙፋን ማለት መጨረሻው ፍርድ ሲሆን ማለት ነው። ኃጢአተኞች ወደ ሲኦል እና ሰይጣን ወደ ሲኦል ተይዘው ሲገቡ፣ ጻድቃን ደግሞ ወደ እግዚአብሔር መንግስት በሚገቡበት የመጨረሻው ፍርድ በሚሆንበት ነው ይህንን የሚሆነው። ገባኝ። የተነጠቁት ፍርድ የለባቸው። ስለ ንጥቂያ የሚሆነው ደግሞ ክርስቶስ በሚመጣበት ጊዜ በኢየሩሳሌም ለ1000 ዓመት ይነግሳል ይላል። ይህንን ታምንበታለህ አንተ? ስለ ንጥቀት ያላችሁን ትምህርት ሲጀመር በሌላ ቀን እናንተ እንዋይበታለን። መጽሐፍ ቅዱሱ እናንተ ንጥቀት የምትሉትና መጽሐፍ ቅዱሱ የሚናገሩ የተለያየ ነው ብዬ ስለማምን፣ አሁን ግን ርዕሳችን እሱ ስላልሆነ
እነዚህ በጎች የተባሉት የተነጠቁት ናቸው ወይስ ያልተነጠቁ? አልኩ እኮ ነገርኩ እኮ ያንንም በዛን ጊዜ ማውራት ትችላለህ። ግን እኔ አሁን ያስቀመጥኩ ምንድነው ስለ ንጥቀት አሁን እዚህ ላይ ያስቀመጥኩልህ ክርስቶስ ቤተክርስቲያንን በሚነጥቀው ጊዜ ይሄ በነጭ ዙፋን ወይ ደግሞ በመጨረሻው ዘመን አይደለም። ቅዱሳን የሞቱትን ቅዱሳን ከመቃብር የሚነሱበት በህይወት ያለነው ደግሞ እነ መዝሙረ ዳዊት አሁን እዚህ አብረን እያለን በህይወት ያለነው አሁን ክርስቶስ እንጸድቃለን ብለን የምናምንና በእርሱ ያመን ሰዎች ደግሞ አብረን ከነሱ ጋር እኩል የሞቱ ጻድቃን በሚነሱበትና እኛ በህይወት ያለነው ተነጥቀን በአንድ አይን እኩል የምናይበትን ጊዜ የሚሆነው ንጥቀት አለ። ያ ደግሞ ለ7 ዓመት በደመና በአየር ላይ ወስዶ ከእርሱ ጋር እንቆያለን ይላል። ተመልሶ በሚመጣበት ጊዜ ደግሞ ኢየሩሳሌም ውስጥ እንግዲህ መጥቶ ከቅዱሳን ጋር አብሮ ለ1000 ዓመት እንደሚነግስ ይናገራል። እኔ አሁን እያልኩ ያለሁትና ያንን ነው የሚሆነው ማለት ነው። በጎቹ ደግሞ የሚሆነው በስተመጨረሻ ላይ ነው፣ የመጨረሻው ፍርድ ነው። እሺ የመጨረሻ ሐሳብ ላቅርብልና ፍየሎቹ እነማን ናቸው? ፍየሎቹ ኃጢአተኞች ናቸው። ያመኑ ያላመኑ፣ በክርስቶስ ያላመኑ። በክርስቶስ ላላመነ ሰው አልሰራህም ተብሎ ይጠየቃል። ተርቤ አላበላህም። አሁን ምንድነው ስለ ስራ ያቀረብከው? ይሄ እንትን ነው። ምክንያቱ ስትጠየቅ ጻድቁ በጽድቅ ኃጢአቱ በኃጢአቱ ፊት በእግዚአብሔር ፊት ቀርበው ነው ይጠየቃሉ። የሚጠየቁበት ግን ምንድነው? አሁን ብዙ ሰዎች እኮ ለምሳሌ ጌዮቹ፣ ልዝቢያኖቹ ከኛ በላይ ከክርስቲያኖች አማኞችን ከምንል በላይ እኮ ይሰጣሉ። እኔ እኮ ጥያቄ ታርገም እኮ ወዲ እዚህ ጋር ጌታ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝ የሚለውን ጥያቄ ለበጎቹ ያቀረበውን ጥያቄ ለፍየሎቹም ያቀርባል። ፍየሎቹ ያላመኑ ከሆነ ላላመነ ሰው ተርቤ አላበላኝ ተጠምቼ አላጠጣኝም፣ በጌታ ያላመነ ሰው ተርቤ አላበላኝ ተጠምቼ አላጠጣኝም ተብሎ ጥያቄ ለምን እንደሚጠየቀው ይጠየቃል። የሚጠየቀው ምንድነው? ሰው ኖ ያመኑ ሰዎች ነው። እነዚህ ሰዎች አሁን የሚጠየቀው ያለው ያመኑ ሰዎች ናቸው። ያመኑ ሰዎች ደግሞ ለተራቡ ሰዎች ለምን አላበላችሁም ማለት ያለው ሰው ሊያበላ ይችላል። ሁሉም እንግዲህ አሁን አንተ እንደምትለው አሁን መዝሙረ ዳዊት እንዳልከው ሁሉ በክርስቶስ ያመነ ሰው አለው ማለት አይደለም። ሁሉም ደግሞ ያበላል ያጠጣል ማለት አይደለም። ስላላበላና ስላላጠጣ ደግሞ በክርስቶስ ያመኑትን ሁሉ ስላላበላችሁ ወደ መንግሥተ ሰማያት አትገቡም ብሎ በጅምላ ወደዛ ፈርዶ የሚያስገባ አምላክንም አይደለም። አሁን ያለህን እያለህ አንተ ካላበላ ካላጠጣ ሁሉም ነገር ካላደረክ ያው እንግዲህ ያንን ሊጠይቅ ይችላል። ግን ሽልማት አታገኝም ነው የሚሰጥህን ስጦታ በመንግሥተ ሰማያት ላይ ያለውን ዋጋውን የምታገኘውን ዋጋ አታገኝም ነው እንጂ አትድንም ብሎ ገብተው ወደ ሲኦል አያስገባም። ኃጢአት እስካላደረክ ድረስ በክርስቶስ እስካመንክ ድረስ መንግሥተ ሰማያት አይከለክልህም። እንደዚህ አይነት አምላክንም አይደለም። እዛ ላይ እየተናገረ ያለው ግልጽና ግልጽ የሆነ ነገር ነው። አንተ ትርፍ እያለህ የፈለከውን ገንዘብ እየተጫወትክ ድሃውን ካላበላህበት ያው እንግዲህ በእግዚአብሔር ፊት ትጠየቃለህ። ሽልማትንም አታገኝም። እሺ በቃ መልካም። እግዚአብሔር ይስጥልኝ። በዚህ ስላስገባሽ አመሰግናለሁ። መልካም ይህን ነው እያለ ያለው እንጂ ባትወጣ ደስ ይለኝ ነበር። በደንብ ስራ ስላለኝ ነው እኔ። እሺ በጣም አመሰግናለሁ። ሌላ ቀን ብንወያይበት ደስ ይለኛል። በጣም አመሰግናለሁ። እሺ ችግር የለውም። እሺ ወንድሞቼ ሰላም ዋሉ። እግዚአብሔር ይስጥልኝ። ቃለ ሕይወት ያሰማልን አባቴ። ያሰማን። ሳሙኤል ነኝ። በሌላ አካውንት ነው ያ ስለተዘጋብኝ አባቴ። እሺ ያሬድ። መልካም ቀን አባቴ። መልካም ስራ ጊዜ። እሺ አባቴ። ቤዛ አላችሁ። ከባድ ሚዛን ነው። እኔ ግራ ገብቶኛል። ምንድን ነው የተፈጠረው? እስቲ ራያ ሂድበት። አይ አሁንማ ምን እንላለን? እነሱ ከሄዱ በኋላማ ቤዝ ብቀድም ነበር እንጂ ሁላችሁም ፎሎ አድርጉትና እኔ ራሴ መረዳት ፈልጋለሁ። ግን ይሄን ነገር አሁን እኔ ራሴ ኮንፊውዝድ ሆኛለሁ። እዚህ ኮንፊውዝ አትሆኚ። ሰው የሚድንበት በክርስቶስ ኢየሱስ በማመን ብቻ ነው። መጽሐፍ ቅዱስ የሚናገረው ያን ነው። አንቺ ካለሽ ታበያለሽ፣ ታጠቂያለሽ። ስላላበላሽ ስላላጠጣሽ ብሎ እግዚአብሔር ወደ ሲኦል አያስገባሽም። ይሄ መጽሐፍ ቅዱሳዊ የሆነ ነገር ነው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው ካለ እግዚአብሔር አይዋሽም። እዚህ ምድር ላይ ካለሽ ቃሉ እንደሚናገረው እግዚአብሔር ቃሌን ከሚያህል ሰማይና ምድር ቢያልፍ ይቀላል ብሎ ነው የተናገረው።
እንግዲህ ይህንን ግዙፉ ሰማይና ምድር የምናየው እሱ ቢያልፍ ይቀላል ይላል ቃሉ ለተናገረው ቃል ከሚያልፍ። ስለዚህ በእርሱ የሚያምኑትን ሁሉ የዘላለም ሕይወት እንደሚወርሱ ነው። ክርስቶስ ወደዚህ ዓለም መጥቶ ከቅድስት ድንግል ማርያም ተወልዶ በመስቀል ቀራንዮ ተሰቅሎ ለኛ ሕይወቱን እንግዲህ ሰጥቶ ሞት ተቀብሮ በሶስተኛው ቀን የተነሳው ሞትን ድል አድርጎ ሽሮ የተነሳው እንግዲህ በእርሱ የሚያምን ሁሉ የዘላለም ሕይወት እንደሚወርስ መጽሐፍ ቅዱስ ይናገራል። በቃ መዳኛውን ሁሉ ምንድነው? እንደዛማ ከሆነ ማንም ሰው አይድንም። እንደዛ አሁን ሰዎች እንደሚሉት ወይ ደግሞ ስላላበላህ ስላላጠጣህ አትድንም የሚሉ ሰዎች እንግዲህ ይሄ የማይሆን ነገር ነው እየተናገሩ ያለ። ግን ድነሽ እሺ አንዴ ወዲ አንዴ አቤት እሺ ቀጥልሽ። እሺ ከይቅርታ ጋር አይ ማለት እኛ ውይይቱ የነበረው እኔም ሳስገባ ቢዚ ታስተውሻለሽ አስገቢ ስልሽ አስተምሮቱ ብቻ ስለመስጠት ነበር። ገባሽ አይደለ? ያንን ለማስተማር ነው። ግን ያው መዝሙረ ያሬድ የቤተ ክርስቲያን ሰው ስለሆነ ያው ሌሎችም የእምነት ተከታዮች የማየት እድል አላቸው እና ለዛ ነው። እና አሁን እዚህኛው ጋር እኛ ዓላማችን ስብከት አይደለ? የሃይማኖት ስብከት አልነበረም። ኖርማሊ ሃይማኖት ምን ይላል ስለ መስጠት ሃይማኖት ከሃይማኖት አንጻር ከክርስትናም ሊሆን ይችላል፣ ከእስልምናም ሊሆን ይችላል፣ ከተለያዩ ቤተ እምነቶች አንጻር እንዴት ነው የምናየው የሚል ነበረ ሀሳባችን የነበረው። ከዛ በኋላ ነው አንዳንድ ሰዎች ኮሜንት ሲጽፉ መዝሙረ ያሬድን ማግኘት እችላለሁ በድጋሚ ችግር የለውም። እኔ ሌላ ጊዜ እኔ ሼር እናደርግልሻለን። አውሪኝና አለ እሰጥሻለሁ። ቴሌግራም ቻናልም ስላለ አሁን ግን ከሄዱ በኋላ በእነሱ ከወጡ በኋላ ማውራት ምንም እንትን ስለማይሆን ብናቆም